የአንድን ሰው ቀን ለማሳመር ገንዘብ፣ የተለየ ችሎታ ወይም የተለየ ክህሎት ወይም ደግሞ ሰፊ ጊዜ እንደማያስፈልገን ታውቃላችሁ። እንግዲህ ብዙዎቻችን በትንሹ የምናደርጋትን ትህትና ወይም ካይንድነስ ብዙም ቦታ ላንሰጠው እንችላለን። ብዙዎቻችንም ደግሞ በየዕለቱ እንደነዚህ ነገሮችን ማድረግ እየቻለን ወይም በትንንሽ ትህትና የሰዎችን ህይወት የሰዎችን ቀን ማሳመር እየቻለን ምናልባትም ሳናደርገው እናልፍ ይሆናል። እንግዲህ ለአንድ ሰው የምንሰጠው ሰላምታ፣ ያንን ሰው ትሪት የምናደርግበት መንገድ ወይም ደግሞ ሰላም መሆኑን ቀኑ ደህና መሆኑን ቼክ የምናደርግበት መንገድ እኛ ከምናስበው በላይ የዛ ሰው ህይወት ላይ የዛ ሰው የቀን ውሎ ላይ ከፍተኛ የሆነ አዎንታዊ ውጤት ሊያመጣለት ይችላል። ሶሻል ሳይኮሎጂ የሚለንም ያንን ነው። ትህትና ይጋባል ወይም ደግሞ ልክ እንደ ወረርሽኝ ከአንዳችን ወደ ሌላኛችን ወይም ከአንድ ሰው ወደ ሌላ ሰው በቀላሉ ሊተላለፍ የሚችል ነገር ነው። እንግዲህ ሰዎች ትሁት ሲሆኑልን ወይም ሰዎች ጥሩ በሆነ መንገድ እኛን ትሪት ሲያደርጉን ያንን ደግሞ መልሰን የማስተጋባት ወይም ለነርሱ ለሌሎች ሰዎች ትሁት የመሆን እድላችን ከፍተኛ ነው ማለት ነው። አንድ የምናደርጋት በጎ ተግባር በእኛ አካባቢ ባሉ ሰዎች ውስጥ፣ በቤተሰቦቻችን ውስጥ፣ በስራ ቦታ ወይም በትምህርት ቤት እንዲሁም በሌሎች እኛ በምናሳለፍባቸው ከኛ ጋር ግንኙነት አላቸው በምንላቸው አካባቢዎች ውስጥ የመዛመድና ጥሩ የሆኑ ውጤቶችን የማምጣት አዝማሚያው ከፍተኛ ነው። በደከማችሁ ጊዜ ወይም ችግር ላይ በነበራችሁ ጊዜ ሰጥተው ያዳመጧችሁ ሰዎች ሊሆኑ ይችላሉ። በደከማችሁ ጊዜ ያበረታቷችሁ ሰዎች ሊሆኑ ይችላሉ። ወይም ደግሞ ጥረቶቻችሁን ያደነቁ እየሄዳችሁበት ያለውን መንገድ ያደነቁላችሁ ሰዎች፣ በምን አይነት ህይወት ውስጥ እያለፋችሁ እንደሆነ አክኖሌጅ ያደረጉላችሁ ሰዎች ሊሆኑ ይችላሉ። እነዚህ ሁሉ ሁኔታዎች ዛሬም ነገም ከነገ ወዲያም ልትረሷቸው የማትችሉ ሁኔታዎች ሆነው ሊቀመጡ ይችላሉ። እንግዲህ ትህትና የሚቀበለውን ሰው ብቻ አይደለም፣ ያንን ትሁት የሆነውንም ሰው ደግሞ በአንጻሩ የመጥቀም እድሉም ደግሞ ከፍተኛ ነው። ተጠቃሚው ተቀባዩ ብቻ ሳይሆን ሰጪውም ነው። በተለያዩ ጊዜያት የሚደረጉ ጥናቶች እንደሚያሳዩንም ትህትና ሰዎች ያሏቸውን ስሜቶች ያሻሽሉላቸዋል፣ ማህበራዊ ህይወት እንዲሁም ጉርብትናቸውን የበለጠ ያጠነክርላቸዋል፣ እንዲሁም ደህንነታችንንና ዓላማ ያለን ያህል የመሰማት ሁኔታችንንም የበለጠ ከፍ ያደርግልናል ማለት ነው። ብዙ ጊዜ ብዙዎቻችን የምንሳሳተው አንድን ነገር ለማድረግ ስናስብ ምናልባት ያ ነገር ሊያንስ ይችላል፣ ትንሽ ሊሆን ይችላል፣ ወይም ለሰዎች ለማድረግ በቂ ላይሆን ይችላል ብለን እናስብ ይሆናል። ነገር ግን ይህ ፈጽሞ የተሳሳተ ነው። በትክክል እኛ ትንሽ ብለን ያሰብናቸው ነገሮች ሌሎች ሰዎች ጋር ሄደው የሚጠቅሙ ነገሮች ቢሆኑስ? ወይም ለሌሎች ሰዎች የተሻለ ውጤቶችን ሊያመጡ የሚችሉ ሁኔታዎች ቢሆኑስ? ይህንንም ማሰብ ይኖርብናል። ምናልባትም እኛ የምንሰጠው ማበረታቻ ያ ሰው ያ ጓደኛ ወይም ደግሞ ያንን ማበረታቻ የሚቀበለን ሰው የተሻለ እንዲጠነክርና በተሻለ መንገድ ካለበት ኃይል እንዲጨምር ሊያደርገው የሚችለው ቢሆንስ? ምናልባትም ቀኑን የሚያሳምርለት ማበረታቻ ቢሆንስ? ምናልባትም ከኛ ጋር ያለው ማህበራዊ ግንኙነት ተስፋውን የሚያስባቸውን ነገሮች የበለጠ እንዲያጠናክርለት የሚያደርገው ትህትና ቢሆንስ? ምናልባትም ደግሞ ይህ እኛ የምናሳየው ትህትና ያ ሰው ሌሎችንም ለመርዳት ደግሞ እንደ ምክንያት ሊሆነው ይችላል። ቀኑ ከማለቁ በፊት ለሌላ ሰው አንድ ትህትና የተሞላበትን ድርጊት አድርጉ። ምናልባትም ወደ አንድ ሰው መደወል ሊሆን ይችላል። እያሳለፉት ያሉትን ህይወት አክኖሌጅ ማድረግ ሊሆን ይችላል። በተቸገረ ህይወት ውስጥ እያለፉ ያሉ ሰዎች ከሆኑ ደግሞ ኢንከሬጅ ማድረግ ሊሆን ይችላል። እያሳለፉት ያሉትን ህይወት ከመረዳት በዛ መንገድ ውስጥ እንዲቆዩ ከማድረግ ወይም ደግሞ ያሏቸውን ጥንካሬዎች በማንሳት የበለጠ ብርታት እንዲሰጣቸው የሚያደርጉ በጎ ቃላትን መናገር ሊሆን ይችላል። ከትንሹ ልንጀምረው እንችላለን። ያንንም ልታካፍሉን ትችላላችሁ። ምክንያቱም አንዳንድ ጊዜ ትንንሽ ነገሮች ትልልቅ ልዩነቶችን ይፈጥራሉ። ቻው።